እዚህ ቀለበት እንዳሰርኩ ምናምን ነው በቃ ጠራሎ ካለበት አለ እኔ እንኳን እኔ ቆንጆ ምለኝ የለም እውነት ለ10 ዓመት የኔ ቆንጆ ምል የወንድ ድምጽ አልሰማው እውነት ለምን እግዚአብሔር ነገሩን ዘጋው ለምን ልቤ በጣም ክፍት ስለሆነ እንዳልጎዳ አገልግሎቱን እንዳልተው ጌታ እንዳይሰደብ እዛ በቃ ጌታ ነገሩን ዘጋ የኔ የሆነ ሰው ካልመጣ የኔ ጌታ መንገዱን ዝጋ በሩን ዝጋ ብያለሁ እንደዛ ዘጋው ጌታ ኢየሱስ ጌታን እና ሰርፕራይዝ አረግሻለሁ አለኝ ባቁሜ ውስጥ እየጸለኩ 4ኛ ወር ላይ ጠብቀኝ አለኝ እንዴ እሺ በቃ ብዬ ጌታ ሆይ 4ኛ ወር ገባው ጌታ እግዚአብሔር ሰው ጠራው አለ ሰውዬ ተኝቶ ነው ሰውዬ ተኝቶ ከሆነ ቀስቅስልኛል በቃ ተኝቶ ከሆነ ቀስቅሶ ጌታ ሆይ እሱ እንዳኝ የጋረደ ነገር ይከፈት ምንድነው ወሩ ደረሰ ይላል ወሩ ደረሰ ለሰው ጸልዬ አይቆይም ጌታ እውነት አይቆይም ይሆናል አገባ ይላሉ ወለድኩ ይላሉ የታመመ ሰው ይፈወሳል እኔ በቃ ጌታ ለሰው ነው እንጂ የራስን ነገር ትቶኝ ብየትቻለሁ ከዛ ጸሎት ቤት መጣሽ አይደል ጸሎት ቤት መጣው ጸሎት ቤት መጥቼ እግዚአብሔር ሰው ለዓለም እኔ ያቀንም ስለ ትዳር እንዲደግምልኝ ነው ፈለኩ ለምን ጥያቄ እሱ ላይ ነው ያለው ማገልገል አልችልም ሰው ቀለበት ያይኛል ወንዶቹ በቃ ታውቃላችሁ አሜን አይሉም ቀለበት ያያሉ እኔ ላይ በየርኩበት ደግሞ ወጣት ነው ማገለግሎ ያስታኩት ለማገለግል አገልግሎት ወጣት ነው በቃ ማገለግሎ ወንጌል ስርጭት ወጣለው በጣም በብዙ ነገር ተግዳሮት አለ ታውቃላችሁ አልነግራችሁ ለአረባክ ጌታ ሆይ ከዚህ ጉዳይ ውጣኝ ይላልው እና በእግዚአብሔር ሰው በኩል ዓለም ላይ ገልጥሻለሁ ዓለም ላይ ትሰብካለሽ በቃ አንቺ የዓለም ነው ዓለም ላይ የሚበራ ቅባት ነው አንቺ ላይ አለ እሳት አንቺ ላይ መጣለኝ እንደው ጌታ እሳት አለ ግን ሰው ያልመጣውን ብዬ በቃ አሜን ብዬ ተቀበል አሙስ ሮብ ቀን ነው እዚህ ሀርብና ያሉኝ ቅባት ዓለም ላይ የሚገልጥሽን ቅባት ጠሮ በኢየሱስ ስም ብሎ እግዚአብሔር ሰው ቀባኝ እውነቴ ነው የምላችሁ 3ኛ ወር ከ2 ሳምንት ሰውዬ ደወለ ለዘመናት የጠበቃችሁትን ቤት የመጨረሻ ቀን ይሁን እና በጣም በቃ መንፈስ ወረደ በጣም በቃ ምገርማችሁ ነገር በቪዲዮ ነው የተደወለ ኢትዮጵያ መጥቻ አንቺን ላገባ ነው አለኝ ለዛም እኮ ፈረንጅ ነው አበሻ አይደል ካሳ ከፍልልሻለሁ ይለኛል ሁሉ ጊዜ ጌታ በቃ መጀመሪያ በልጅነት ያገብቼ ነበርና ተጎድቻለሁ ለወንድ ልጅ ጥሩ አመለካከት እንዳይኖር አርጎኛልና በጣም በቃ ልቤ በጣም በቃ እንደው ልጄንም ያሳደግኩ ያገለግልኩ ኖራለሁ በያንዳንዴም ተስፋ ቆርጣለሁ አንዳንዴ ያገልግሎት እጄ ደግሞ በቃ የሆነ ነገር ሲያጋጥመኝ ጌታ ሆይ በቃ ምና በቃ የሆነ ተደበላለቀ ነገር ነበር እና እግዚአብሔር እንገራችሁ እዚህ ትክክለኛ ቅባት አለ የፈለገ ሌላ ቁራቁምቦ የፈለገች ታውራ እናንተ ትክክለኛ ቤት ትክክለኛ መንፈስ ትክክለኛ እግዚአብሔር ምሰራበት ነው ለበስኩበት የዚህ ቤት ክብር ለበላውበት ዳሰስኩበት ጨበጥኩበት በተጨባጭ ነው እንጂ
ይሄ ገና የሚመጣ ነገር አይደለም የሆነ ነው የምነግራችሁ። እና በጣም የመጨረሻ ታውቃላችሁ በጣም ብዙ ነገር ውስጥ ነው ያለፍኩ። እሱን አላነሳም ሰዓት ስለማይበቃ እንደ ጌታዋል ብዬ ለምን ደንግጫለሁ። ኢትዮጵያ መጥቼ አንቺን አገባለሁ በ27 ሲለኝ ቀስ ያልኩ በተቀመጥኩበት ወንበር ላይ ተንሸራተትኩ እና ልጄ ፊት ለፊት ተቀምጦ ነበር። ይቴማለች ምን ነው አለኝ። ምንም አይ ቆይ መጀመሪያ ላረጋግጥ አልኩና ስልኩ ዘጋ። ድጋሜ ደወል። በድንጋጤ ነበር የዘጋው እና ደወሉ። በቃ እኔም በድንጋጤ ነው። እኔም አልገባኝም። ለኔም ሰርፕራይዝ ነው ሆነ። አናን እጃ አገባለሁ ኢትዮጵያ አለኝ። በቃ ይመጣል ተዘጋጂ፣ አንዳንድ ነገር ይላክልሻል፣ ሆቴል አንዳንድ የምታዘጋጂ የምጠሪ ነገሮች ምናምን ተዘጋጂ ተባልኳ። እኔ በድንጋጤ ማን ጠርቼ ማን ተዋለሁ እና ነገሩ ስለፈጠነ 2 ሳምንት ውስጥ እኮ ነው እና እግዚአብሔር ዘግቶ ሰርቶ ከፍቶ ሰጠኝ።